እንደ ሀገር ከተጀመረው ምቹ ውብና ተስማሚ የመኖሪያ አካባቢ የመፍጠር እንቅስቃሴ መካከል በስፖርቱ ዘርፍ እየተሰሩ ያሉ የስፖርት ማዘውተሪያ ስፍራዎች ተጠቃሾች ናቸው። በአዲስ አበባ ከተማ አስተዳደር የኮሪደር ልማት ከተጀመረበት ወቅት አንስቶ እስካሁን ድረስ የተሰሩ ሁሉን አካታች የስፖርት ማዘውተሪያ ቦታዎች የዚሁ ለኑሮ ምቹ ከተማ የመፍጠር እና ብቁ ወጣት የማፍራት ተግባር ንቅናቄ ውጤቶች መሆናቸውን በርካታ አካላት ሲናገሩ ይስተዋላል። የለሚ ኩራ ክፍለ ከተማ ዋና ስራ አስፈጻሚ አቶ አድማሱ ደቻሳ ስፖርት የስልጡን ማህበረሰብ መገለጫ መሆኑና የሰው ልጅ በአካልም በአእምሮም ጠንካራ ሆኖ እንዲያድግ ስፖርት መሰረታዊ ጉዳይ መሆኑን ገልጸው መንግስት ከተማዋ ለነዋሪዎቿ ምቹና ተስማሚ እንድትሆን ዘርፈ ብዙ ተግባራትን እያከናወነ መሆኑን በተለይም ደግሞ ህጻናት ቦርቀውና ተጫውተው የሚያድጉባት ከተማ እንድትሆን በሁሉም የስፖርት ዘርፎች ሰፊ ስራ እየተሰራ መሆኑን በሚከተለው መልኩ ገልጸውልናል። ከስፖርት ጋር ተያይዞ የሚሰሩ ስራዎች የሰው ልጅ እድገቱ በአእምሮም በአካልም ጠንካራ ሆኖ እንዲያድግ ስፖርት መሰረታዊ ጉዳይ ነው። ይሄም በመሆኑ በሀገራችን በትምህርት ካሪኩለም ተቀርጾ ህፃናት ከትንሽ እድሜያቸው ጀምሮ ስፖርትን እየተማሩ እየሰሩ እንዲያድጉ እየተሰራ ነው ያለው። አዲስ አበባ ከተማ አስተዳደር ደግሞ እንዳስተዳደር ከተማዋ ለነዋሪዎቿ ምቹ የሆነ ከተማ እንድትሆን በተለይም ደግሞ ህፃናት ተጫውተው ቦርቀው የሚያድጉባት ከተማ እንድትሆን በሰፊው እየተሰራ ነው ያለው። ከምንም በላይ ስፖርት የስልጡን ማህበረሰብና ህብረተሰብ መገለጫ ስለሆነ ይህን መገለጫነት ለማሳደግ እንደ ከተማ አስተዳደርም በሀገር አቀፍ ደረጃም በሁሉም የስፖርት አይነቶች እየተሰራ ነው የሚገኘው። እኛም እንደ ለሚ ኩራ ክፍለ ከተማ በየአመቱ ለታዳጊዎች ለአዋቂም ለህፃናትም የሚሆኑ የስፖርት ማዘውተሪያ ስፍራዎች የስፖርት መንቀሳቀሻ ቦታዎች እየሰራን ነው የምንገኘው። ባሳለፍነው በጀት አመት ብቻ እንኳን ብንመለከት ከዚህ ቀደም ከተሰራው በሚበልጥ መልኩ 22 የስፖርት ማዘውተሪያ ስፍራዎችን ሰርተን ጨርሰን ለህብረተሰባችን ያስረክብንበት በዚህ አመትም በዛው ልክ አቅደን እየሰራን ያለንበት አመት ላይ ነው የምንገኘው። አቶ አድማሱ አክለውም ስፖርታዊ እንቅስቃሴዎች ማህበራዊ መስተጋብርን እንደሚያጠናክሩ፣ የእርስ በርስ ግንኙነቶችን እንደሚያጎለብቱ፣ ወጣቶችና ታዳጊዎች ደግሞ ጊዜያቸውን በሚያስፈልጋቸውና ጠቃሚ በሆነ መንገድ እንዲያሳልፉ ብለውም ባልባሌ ቦታ ጊዜያቸውን ከማሳለፍ እንደሚጠብቃቸው በማውሳት የክፍለ ከተማ አስተዳደሩም ይህን ቀድሞ ተረድቶ ለስፖርት ዘርፍ ልዩ ትኩረት በመስጠት በባለፈው አመት በርካታ የስፖርት ማዘውተሪያ ስፍራዎችን መገንባቱና በዚህ አመትም ከዚያ በላቀ ደረጃ ለመስራት እየተንቀሳቀሰ መሆኑን እንዲህ ሲሉ ይገልጻሉ። ከምንም በላይ እንግዲህ ስፖርታዊ እንቅስቃሴዎች ሲደረጉ የማህበራዊ ህይወትን ያጠናክራሉ። የሰዎች እርስ በርስ ግንኙነት እንዲያድግ ከፍተኛ እድል ይሰጣሉ። ወጣቶችና ታዳጊዎች ደግሞ ጊዜያቸውን በሚያሳድጋቸው በሚጠቅማቸው ቦታ ላይ እንዲያሳልፉ ያግዛቸዋል። አልባሌ ቦታ አንዳንዱም ደግሞ አልፎ የሱስ ቦታዎች ከመዋል ስፖርታዊ እንቅስቃሴ በማድረግ እንዲያሳልፉ ያግዛቸዋል። እንደ ማህበረሰብ ደግሞ ህፃናት ያለምንም የጤና እክል ያደጉ ሲሆን የነገ ሀገር ተረካቢነታቸውን የሚያሳድግ ይሆናል። በዚህ ሂደት እንደ ክፍለ ከተማችን ያለንን ጸጋ በሙሉ እየተጠቀምን በሁሉም ወረዳዎች በሁሉም ተቋማት በተለይ የትምህርት ተቋማት የመማር ማስተማር ውስጥም አካተው የሚያስተምሩ በመሆኑ መሰል ስራ ላይ በሰፊው እንዲሳተፉ እያደረግን ያለ ነው። በድምር ውጤት ሀገራችን በተለይም ደግሞ በጣም ውጤታማና ስኬታማ የሆነችባቸው የስፖርት ዘርፎች አሉ። ስኬታማ መሆን የሚገባት እና መሰራት የሚገባው የስፖርት ዘርፎች ደግሞ ተለይተው የተቀመጡ አሉ። ለዛ የሚያግዙት ከታዳጊዎች ጀምሮ የሚሰሩ ስራዎች በተጠናከረ መልኩ ሲሰሩ ነው። የታዳጊዎች ስፖርት ላይ የአዋቂዎች ስፖርት ላይ የአካል ጉዳተኞች ስፖርት ላይ በሁሉም በተደራጁ ፌዴሬሽኖች በሚሰሩ ስራዎች ላይ እንደ ክፍለ ከተማ ተሳታፊ ለመሆን ነው እየሰራን ያለ ነው። በዚህ ሂደት በጅማሮ ደረጃ ጥሩ ጅማሮዎች አሉ። ይሄን ማሳደግ ያስፈልጋል። በአስተዳደር ብቻ የሚሰራ ሳይሆን የክፍለ ከተማችን ነዋሪዎች ሆነው በማዘውተሪያ ስፍራ ግንባታ ላይ የተሰማሩ ማዘውተሪያ ስፍራ የሚገነቡ ለተጠቃሚዎች እንዲጠቀሙ የሚያደርጉ ነዋሪዎችም ስላሉን እቅዳችንን የተሻለ እንድንፈጽም እያገዘን ያለው
ይህንን በተሻለ መልኩ እያሰፋን ከሄድን ውጤታማነቱም የአጭር ጊዜ ብቻ ሳይሆን በረጅም ጊዜም በጣም ትልቅ ውጤታማ የሆነ ዘርፍ እንደመሆኑ መጠን ስራ ይፈልጋል፣ ድካም ይፈልጋል። ከብዙ ድካም በኋላ የሚመጡ ውጤቶች እንደመሆናቸው እንደ አስተዳደርም አስተዳደር ወሰን ውስጥ ያሉ ነዋሪዎችን እንደ አጠቃላይ እንደ አዲስ አበባም እንደ ሀገርም እየተሰሩ ያሉ ስራዎች ይሄን ታሳቢ አድርገው እየተሰሩ ያሉ ከመሆናቸው ጋር ተያይዞ ውጤት እየተመዘገበባቸው እንደሆነ እያየን ነው። ይሄን ውጤት ማሳደግ እንፈልጋለን። ይሄን ውጤት ለማሳደግ መቀናጀት፣ መተባበር፣ በአብሮነት በጋራ መስራትን ደግሞ መልመድ ማሳደግ ተገቢ ስለሆነ እዚህ ላይ በሰፊው በያዝነው በጀት ዓመትም አጠናክረን እንቀጥል ይሆናል ማለት ነው። ስፖርት ምቹነት ይፈልጋል ሲባል የሰው ጤናንም ጠብቆ ስፖርቱንም በተገቢው መልኩ እየሰራ በጣም በረጅም ጊዜ የመቆየትና የመስራት ልምድ እንዲካብት የማድረግ ስታንዳርድን ነው እንደ ክፍለ ከተማ እየተከተልን ያለ ነው። ይሄ ከጤና አንፃር የተጠበቀ መሆን መቻል ይኖርበታል። ዋና ስራ አስፈጻሚው ስፖርት ህፃናትን ከጤና እክሎች በመጠበቅ ብቁና ሀገር ተረካቢ እንዲሆኑ ለማስቻል በክፍለ ከተማ ያለውን ጸጋ በመጠቀም በሁሉም ወረዳዎች፣ ተቋማትና ትምህርት ቤቶች አካታች የሆኑ የስፖርት ማዘውተሪያ ስፍራዎችን መሰራታቸውና ክፍለ ከተማውን በታዳጊዎች ላይ በሰራው ስራ በርካታ የስፖርት ዘርፎች ላይ ውጤታማ እየሆነ መምጣቱን፣ ውጤታማ ባልሆነባቸው ላይ ደግሞ በቀጣይ በትኩረት ለመስራት የረጅም ጊዜ አቅጣጫ አስቀምጦ እየተንቀሳቀሰ መሆኑን አውስተዋል። ሜዳዎች ሲሰሩ ለአዋቂዎች ብቻ መሆን የለባቸውም። ለህፃናት አንደር 50 አንደር 10 እድሜ ላይ ያሉ ህፃናት በእድሜያቸው የሚጫወቱበት ሜዳ ያስፈልጋል። እንደ ክፍለ ከተማውን እየሰራን ያለነው እንደዛ ነው። የተቀናጀ ነው ማለት ነው። አንድ አይነት ስፖርት አይነት ብቻ አይደለም፣ ለእግር ኳስ ብቻ አይደለም፣ ለመረብ ኳስም፣ ለቅርጫት ኳስም፣ ለግራውንድ ቴኒስም፣ ለሌሎችም የስፖርት አይነቶች ደግሞ ክፍት መሆን መቻል ይኖርበታል። ይሄ ብቻ አይደለም። ለምሳሌ በክፍለ ከተማችን የሚኖሩ በጣም ትልቅ ስመጥር የሆኑ አትሌቶች አሉ። እነዚህ አትሌቶች ለቀጣይ ትውልድ ትምህርት ማስተላለፍ አለባቸው። የሩጫ ሂደቶችና አይነቶች ላይ የተለያዩ ስልጠናዎችን መስጠት መቻል ይኖርባቸዋል። ለዚህ ደግሞ ቦታ ያስፈልጋል። እኛ እንደ ክፍለ ከተማ አሁን ላይ ከሜዳዎች አልፈን የመሮጫ ትራክ እንዴት መገንባት አለበት የሚለውን ጨምሮ ነው እያሰብን እየሰራን ያለ ነው። በተቻለ መጠን ሁሉንም የስፖርት አይነት ያካተተ በሚሆንበት ሁኔታ ያላሟላነው እያሟላን የሰራነውን እያጠናከርን መሄድ መቻል ይኖርብናል። ክፍለ ከተማ አስተዳደሩ ህፃናት፣ ታዳጊዎች፣ አዋቂዎችና አካል ጉዳተኞች እንደየደረጃቸው የሚጫወቱበት የስፖርት ማዘውተሪያ መገንባት መቻሉና በቀጣይም ተጠናክሮ እንደሚቀጥል የገለጹት ዋና ስራ አስፈጻሚው የተጀመረውን ተግባር ከዳር ለማድረስ ሁሉም በየደረጃው የሚገኝ አካል ተቀናጅቶ መስራትና መተባበር ብሎም የበኩሉን ድርሻ መውጣት እንደሚኖርበትም ተናግረዋል። ስፖርት ጤናማ ሰው ብቻ የሚሰራው አይደለም። የፓራ ኦሎምፒክን ብንወስድ የተለያዩ የአካል ጉዳት ያለባቸው ግን በጉዳት አይነታቸው የሚሳተፉበት የስፖርት አይነት አለ። ለዛ ምቹ ሁኔታ እየፈጠሩ መሄድ ከተቻለ በክፍለ ከተማ ብቻ አይደለም፣ በከተማ ብቻ አይደለም፣ በሀገር አቀፍ ብቻ አይደለም፣ በዓለም አቀፍ ውጤታማ የሚያደርጉ ስፖርት አይነቶች ላይ ከስር ጀምሮ ስለሚሰራ እሱ ላይ ትኩረት አድርገን እየሰራን ያለ ነው። የስፖርት ቤተሰብ ማህበረሰቡን ጨምሮ በተመሳሳይ የስፖርታዊ ስራዎች ላይ በጋራ መስራትና መተማመን ደግሞ ይፈልጋል። የተጀመሩ ስራዎችን በጋራ ማላቅ ይፈልጋል። በዚህ ረገድ በየደረጃው ያሉ የስፖርት ምክር ቤቶች አሉ። የነዚህ የስፖርት ምክር ቤቶች ሚና ቀላል አይደለም። ተገናኝቶ ብቻ ምክር ቤቱን ማድረግ ሳይሆን የስፖርት ጉዳዮች ላይ ውሳኔ የሚፈልጉ ጉዳዮች እየተለዩ ውሳኔዎች እየተሰጡ መሄድ መቻል ይኖርባቸዋል። የምክር ቤቱ አካላት የሆኑ አባላት የሆኑ የተቋማት አሉ። እነዚህ ተቋማት ስራ መስራት ይኖርባቸዋል። ግለሰቦች አሉ። ግለሰቦች ስራ መስራት ይኖርባቸዋል። ማህበረሰቡን እንዳጠቃላይ ማሳተፍ ከቻልን ለስፖርት እድገቱ ለማህበረሰብ እድገቱ ትልቅ አስተዋጽኦ ማድረግ ይቻላል። ስፖርት ያው ይታወቃል የረጅም ጊዜ ኢንቨስትመንት ነው። ይሄን ኢንቨስትመንት በጋራ እንድንሰራ፣ በጋራ እንድንረባረብ፣ በጋራ እንድንተም በዚህ አጋጣሚ አደራ ማለት ፈልጋለሁ። በተለያዩ የስፖርት ማዘውተሪያ ስፍራዎች ተዘዋውረን ቅኝት ባደረግንበት ወቅት ሲጫወቱ ያገኘናቸው ታዳጊ ወጣቶችም ምቹ የመጫወቻ ስፍራ እንደተሰራላቸውና የመጫወት እድሉን በማግኘታቸው ደስታ እንደተሰማቸው ገልጸው አማራጭ የስፖርት ማዘውተሪያ ስፍራዎች መኖራቸው ጊዜያቸውን ባለባሌ ስፍራ ከማሳለፍ እንደታደጋቸውና የእርስ በርስ ግንኙነታቸውን እንዳጠናከረላቸውም እንደሚከተለው ነግረውናል። በፊት የምንጫወትበት ቦታ እዚህ ጋር ፓርኪንግ የሚደረግበት መሬት ነበረ።
ኮብል ነበረ እሱ ላይ ነበረና የምንጫወተው። ይህ ሜዳ ከሰሩ በኋላ ለእኛ እንድንጫወትበት አመቻችተው የሰጡን ሜዳ ነው። በፍቅር ነው የምንጫወተው ተስማምተን። ትርፍ ሰው ምናምን ሲመጣ ሌላ ቲም ሰርተን ምናምን እንደ አዲስ ቲም ሁለተኛ ቲም ሰርተን እኛ በሳምንት 3 ቀን ነው የምንጫወተው። ሌላ ደግሞ ከኛ ትርፍ የሆኑት ደግሞ በሌላ ቀን ይጫወታል። እኛ ሰኞ፣ ሮብ፣ አርብ ነው የምንጫወተው። በትርፍ ቀን ደግሞ ሌሎቹ የሚጫወቱበት ቀን አለ። ወጣቱ አሁን በብዛት የሚውሉበት ቦታ እንደዚህ አይነት ቦታ ባለማግኘቱ እና አብዛኛው ሰዎች ከ20 ዓመት በታች የሆኑት በብዛት ሱሳ ምናምን የሚሆኑበት እንደዚህ አይነት ቦታ ባለመፈጠሩ ነው። እና እኛ አሁን እዚህ ባለነው አካባቢ ምናምን ይህም ቦታ ባናገኝ ኖሮ የሰው ሜዳ ለመን ምናምን እንሄድ ነበረ። ይህን አጋጣሚ ስላገኘን ያው ያመቻቸልን ሰውንም እናመሰግናለን። ሜዳው በጣም አሪፍ ነው። በዚህ መሆኑ በፕሮግራም ነው የምንጫወተው። እኛ ሰኞ፣ ሮብ፣ አርብ እንጫወታለን። ቀጣይ ቀን ደግሞ ማክሰኞ፣ ሐሙስ፣ ቅዳሜ ይጫወታሉ። የተቀያየርን ነው የምንጫወተው በየተራ። ሰው መብዛቱ በዚህ ይቀላል። ሜዳው ጥሩ ነው በጣም። ከዚህ በፊት የምንጫወትበት የነበረው መንገድ ዳር ነው፣ ኮብልስቶን ላይ ነበር የምንጫወተው። ይሄ መሰራቱ በጣም ለኛ አሪፍ ነው። የህብረተሰቡ ተሳትፎም በጣም አሪፍ ነው። የኔ ብሎ ነው ተንከባክቦ የያዘው ማህበረሰቡ። ምንም የጎደለው ነገር የለም። መጀመሪያ ሲረከብ እንደተረከበው ነው እና በጣም ሜዳው ጥሩ ሜዳ ነው፣ አሪፍ ነው። ሸክፈው መዋያ አድርጎ ይዘው። እዚህ አሁን አንድ ብሎክ ሆኖ የማይተዋወቅ ሰው አለ፣ ግን ያን እዚህ ሜዳ ምናምን ብዙ ሰው ጋር ያስተዋውቃል። ብዙ የተለያየ ቦታ የመጣ ሰው ጋር ያገናኛል። አንድነት ይፈጥራል ሜዳው በጣም። እዚህ ትግባባለህ፣ በኳስ በምን ብዙ ስፖርት አለ እና ብዙ ሰው ጋር እንድትቀራረብ ያደርጋል። በዚህ በጣም ጥሩ። እዚህ አሁን ለታዳጊዎች ፕሮጀክት ተጀምሯል። ታዳጊዎች አሉ ከ15 ዓመት በታች ታዳጊዎች አሉ። ለነሱ ፕሮጀክት ተጀምሯል። ፕሮጀክት ይሰራሉ እነሱ በፕሮግራም። እኛም እዚህ እየተንቀሳቀስን እንጮታለን። ሌላ ቦታ ትሬኒንግ እንሰራለን፣ እዚህ መጠን እንንቀሳቀሳለን። ሜዳው እዚህ መኖሩ እዛ ሳንሄድ እዚህ እንድንሰራ አድርጎናል። በዚህ አግዞናል። በጣም አሪፍ ነው። የምንጫወተው ቅዳሜና እሁድ ነው። እዛ ገርጂ ያለን የምንጫወትበት እንዲህ ኖርማል ሳር ነው እና ደግሞ እንደዚህ ጽዱ አይደለም፣ ግን ይሄ ጽዱ ነው። ደግሞ ደስታንም ያስገኛል። ጓደኛ እንድናፈራ ያስደርጋል። እንዳይደክመንም ጥሩ ነው። ይሄኛው ትንሽ አጭር ሜዳ ስለሆነ እንዳይደክመን ጥሩ። ድሮ እንደውም የምንጫወተው በጤናውን በቃ ድንጋይ የሆነ ነበር። ይሄ ግን በሳር የተሞላ እና ለልጆች ጥሩ የሆነ ትንሽ ሜዳ ናት። ረጅም ስለሆነ ራሱ ሊደክመን ስለሚችል አጭር የሆነ ለህፃናት ደስ የሚል ጥሩ ነበር እና ደስ ይላል። አሪፍ ነው ሜዳው ምናምን። እዚህ መኪና መንገድ ከመጫወት ይልቅ እዚህ ብንጫወት የተሻለ ይሆናል። ሁለተኛ ደግሞ ከጓደኞቻችን ወይም ከወንድሞቻችን ጋር እዚህ መጠን ጊዜዎችን ማሳለፍ ይችላል። ድሮ የምንጫወትበት ቦታ ኖርማል እንደዚህ ነበረ የመኪና መንገድ፣ ያ ደግሞ ለአደጋ ያጋልጥ ነበር። ግን እዚህ ስንመጣ በቃ በአጥር ታጥሯል፣ ምንም ነገር አያሰጋም። አጭር ነው ደግሞ ይመቻል። ህፃናቶች ወይም ታዳጊዎች የትርፍ ሰዓታቸውን ወይም ቅዳሜና እሑድ እዚህ መጥተው ቢያሳልፉ የተሻለ ይሆናል። በአቅራቢያችን ልጆቹ ኦፕን ኤር በሆነ ቦታ ላይ ለመጫወት ኳስንም ባስኬትቦልም ይህን ቦታ በማግኘታቸው በጣም ጥሩ ነው። እስከዛሬ ሌላ ፕሌግራውንድ ያለበት ቦታ ነበረ የምንሄደው። እዛ ጋር ደግሞ ሰው ይበዛል፣ ዝግ ቦታ ነው፣ ኮስቲም ነው፣ በጣም ብዙ ብርም ነው እዛ የምናወጣው እና ይሄ የተሻለ በወጪም ለልጆችም ሰፊ ቦታ በማግኘትም በጣም ጥሩ ነው። ሌላ ቦታ የሚጫወቱት ሲጀመር ኳስ መጫወቻም የለም። ሌላ ቦታ ይሄ የጌም ጨዋታዎች ነው የሚኖሩት። እነዚህ ኳስ መጫወቻ ያገኘ ነው እዚህ ነው። ሌላ ቦታ እንደዚህ ሰፈር ዝም ብሎ መንገድ ላይ ምናምን ነው የሚጫወቱት። ከዛ አንግል ያው መኪናም በዛ ሲያልፍ እንትን ይላቸዋል። ሲወድቁም ደግሞ ቦታው ድንጋያማ ነው። ከዛ አንጻር የኛው የተሻለ ነው። የምንመጣው ቅዳሜና እሁድ ነው። አብዛኛውን ጊዜ እሁድ ነው የምንመጣው። ሰውም ትንሽ ስለሚቀንስ ቅዳሜ ትንሽ ሰው ስለሚበዛ እሁድ ነው የምንመጣው። ሌላ ከአዳዲስ ልጆች ጋር የሚተዋወቃሉ፣ አዳዲስ ጓደኞችም ያፈራሉ። ጥሩ ነው።